jirtu Gojjam Matakkal jirtu ijoollee raayyaa jirtu raayyaa raayituu jirtu ijoollee walloo jirtu walloo kamisee jirtu ijoollee wallaggaa jirtu ijoollee narsii jirtu ijoollee booranaa jirtu ijoollee tuulamaa jirtu አንዳንዶች ይዘፍናሉ ያዝናናሉ አንዳንዶች ግን ይዘፍናሉ ታሪክን ይቀይራሉ ህዝብን ያነቃሉ የትውልድ ታሪክ ጸሐፊ ይሆናሉ ሰኔ 22 ቀን 2012 ዓ.ም ምሽት ላይ አዲስ አበባ ውስጥ የተተኮሱት እነዚያ ጥይቶች የአንድን ድምጻዊ ህይወት ብቻ አልቀጠፉም የአንድን ትውልድ ትልቅ ተስፋና ድምጽን ያደቡት ውድ የቻናላችን ቤተሰቦች ትዝታ ኢንተርቴይንመንት ዛሬ ስለ ዜማው ንጉስ ለነጻነቱ ታጋይና ከሙዚቃው ጀርባ ስላለው ጥልቅ የሃጫሉ ሁንዴሳ አስተሳሰብ ስላልተሰሙት የሆስፒታልና የቀብር ስነ ስርዓት ውጥረቶች እንዲሁም ስላደረገው የፖለቲካ ተጽዕኖ ምንም ሳይቀር በዝርዝር ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን ቆዩ ትክክለኛውን ፍርድ ማያገኙ ከሆነ ፍቅር ብቻው ምንም አያረግም ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው ታሪኩ የሚጀምረው የጀግኖችና የነጻነት አርበኞች መናኸሪያ በሆነችው ባምቦ ከተማ ነው በ1978 ዓ.ም በዚች ታሪካዊ ምድር ላይ የተወለደው ሃጫሉ ሁንዴሳ ገና በልጅነቱ የከተማዋን ጭቃማ መንገዶች እያቋረጠ ከእኩዮቹ ጋር እየተሯሯጠ አደገ የአምቦ ማህበረሰብ ባህልና ሴት በውስጡ ዘልቆ እንዲገባ ካደረጉት ነገሮች አንዱ የፈረስ ግልቢያ ነበር ፈረስ መጋለብ በኦሮሞ ባህል ዝም ብሎ ስፖርት አይደለም የወንድነት የጽናትና የነጻነት ምልክት እንጂ ሃጫሉ ገና በጠዋቱ የፈረስ ልጓም መያዝን ከነፋስ ጋር መወዳደርንና ከሙዚቃ ጋር መላመድን ተማረ በአካባቢው የሚዘፈኑትን ባህላዊ የጌርሳ ዜማዎችን እየሰማ የቃላትንና የዜማን ኃይል በውስጡ እያሳደገ መጣ ይሁን እንጂ አምቦ ውብ ተፈጥሮ ብቻ ሳይሆን በኢትዮጵያ ፖለቲካ ታሪክ ውስጥ የከባድ ተቃዋሚዎችና የንቅናቄዎችን ብርትም ጭምር ነበረች ወጣቱ ሃጫሉ በየመንገዱ የሚያየው የህዝብ ሮሮ የፍትህ እጥረትና የማንነት ጥያቄ ገና በለጋ ዕድሜው የሀገሩን እውነታ እንዲረዳና የህዝቡን ህመም በልቡ እንዲያኖር አደረገው በትምህርት ቤት ቆይታው በኪነ ጥበብ ክበብ ውስጥ የተሳተፈ ድምጹን ማሰማት የጀመረው ይህ ወጣት የህዝቡን በደል ዝም ብሎ ማየት አልቻለም ይህ የፍትህ ፍለጋ ጉዞ ግን ዋጋ አስከፈለው ገና በ17 ዓመቱ በ1995 ዓ.ም የአምቦ ሁለተኛ ደረጃ ትምህርት ቤት ተማሪ ያለ የደህንነት ኃይሎች ተይዞ ወደ ወህኒ ተወረወረ ለአንድ ለጋ ወጣት 5 ሙሉ ዓመታትን በአምቦ እስር ቤት ማሳለፍ ከባድ የስነ ልቦናና የአካል ስቃይ ነበር ነገር ግን የሚገርመው ነገር የአምቦ ጨለማ እስር ቤት ለሃጫሉ ተስፋ መቁረጫ አልሆነውም ይልቁንስ ማንነቱ የሚቀረጽበት የጥበብ አቅሙ የሚበስልበትና የወደፊት መንገዱ የሚቀየስበት ታላቅ የህይወት ማብሰያ ሆነው እንጂ እሱ ራሱ ከዓመታት በኋላ ስለዚህ አስቸጋሪ የእስር ቤት ቆይታውና በውስጡ ስለነበረው ጥልቅ አስተሳሰብ ሲናገር እንዲህ ብሏል እስር ቤት የገባሁት ምንም የማላውቅ ዓለምን ገና ያልተረዳው ትንሽ ልጅ ሆኜ ነው ስወጣ ግን ሙሉ ሰው የህዝቤን ጥልቅ ታሪክ በጥናት የተረዳው መብቴን ያወቅኩና ለምን ዓላማ የምዘፍነውን በደንብ የለየው ጎልማሳ ከያኒ ሆኜ ነው የወጣሁት እስር ቤት እኔን አልሰበረኝም ሰርቶኛል ብሎ ነበር በእስር ቤት በነበረበት ወቅት ወረቀትና እስክርቢቶ ማግኘት የቅንጦት ያህል ከባድ ነበር ሃጫሉ ግን የፈጠራ መንፈሱ በሰንሰለት ሊታሰር አልቻለም የወረቀት እጥረቱን ያሸነፈው የራሱን ልብ እንደ ደብተር በመጠቀም ነበር በዚያ እቃቃ በበዛበት ጨለማ ክፍል ውስጥ ሆኖ ቃላትን እየደረደረ ዜማዎችን እየቀመረ አብዛኛዎቹን የመጀመሪያ አልበሙን ግጥሞችና ዜማዎች በልቡ ሰሌዳ ላይ ጻፋቸው አማንዱ በኔና መንበኩቲ ናቲሲምቢክታ ወቶናንገሊን ወቶአንቤክ ማሊፍ ደለንታ አማሲኔ ጋይኑፍ ተጀዴና ለኢላላ ወቶንዴ ቢኢናቹማ ነፍቴ ቢታና ገዴ አማላን መላ በብረት አልጋዎችና በኮንክሪት ግድግዳዎች መካከል ሆኖ ያንጎራጎራቸው እነዚያ ዜማዎች ከዓመታት በኋላ ሀገርን የሚያናውጡና በሚሊዮኖች ልብ ውስጥ የሚቀመጡ የነጻነት መዝሙሮች የመሆናቸው ምስጢር የተጠነሰሰው በዚያው እስር ቤት ውስጥ ነበር ከ5 ዓመታት የወህኒ ቆይታ በኋላ ያ የአምቦ ጨለማ ክፍል ሊያስሩ ያልቻለው ወጣት የነጻነት አየርን ተነፈሰ ነገር ግን ሃጫሉ ከእስር ቤት የወጣው ዝም ብሎ ለመኖር አልነበረም በልቡ የሰነቀውን ታላቅ የጥበብ አብዮት ለህዝቡ ለማቅረብ እንጂ እንደ አውሮፓውያን አቆጣጠር በ2009 ሰኚ ሞት የተሰኘውን የመጀመሪያ አልበሙን ለህዝብ አበረከተ ይህ አልበምም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ አዲስ ማዕበል ፈጠረ ህዝቡ ዝም ብሎ ፍቅርና ናፍቆት ብቻ ሳይሆን ወኔና ማንነትን የሚቀሰቅስ አዲስ ድምጽ አዲስ ዜማ አገኘ ሃጫሉ የሙዚቃ ስልቱን ከባህላዊ ይዘት ሳይነጥቅ ዘመናዊ መልክ ሰጠው ብዙም ሳይቆይ እንደ አውሮፓውያን አቆጣጠር በ2013 ዋኢ ኬኛ የተሰኘውን ሁለተኛ አልበሙን ይዞ ብቅ አለ ይህ ስራው ደግሞ ተራ መዝናኛ አልነበረም የኦሮሞን ታሪክ የገዳ ስርዓትን እሴትና የነጻነት ጥማትን በጥልቀት
የተመረመረ ትውልዱ ታሪኩን እንዲያውቅ የረዳ ታላቅ የታሪክ ማህደር ነበር። ነገር ግን የሃጫሉ ሁንዴሳ ስም በኢትዮጵያ የፖለቲካና ኪነ ጥበብ ታሪክ ውስጥ በማይጠፋ ቀለም እንዲጻፍ ያደረገው አንድ ልዩ ታሪክ ምዕራፍ መጣ። እንደ አውሮፓውያን አቆጣጠር በ2015 ማለንጂራ የተሰኘው ነጠላ ዜማው ተለቀቀ። ይህ ዘፈንም በኢትዮጵያ ሙዚቃ ታሪክ ውስጥ ከተሰሙ ስራዎች ሁሉ ይበልጥ የፖለቲካ ምህዳሩን ያናወጠ ብቸኛ ስራ ሳይሆን አይቀርም። በወቅቱ ሀገሪቱ በከፍተኛ የፖለቲካ ውጥረት ውስጥ ነበረች። በተለይም በኦሮሚያ ክልል የተቀሰቀሰው የህዝብ ተቃውሞ ወደ ከባድ ምዕራፍ ተሸጋግሮ ነበር። የዚህ ዜማ የወጣለት የለውጥ ፈላጊ ወጣት እጅ ላይ የገባው እንደ ተራ ዘፈን ሳይሆን እንደ ትልቅ የትግል መሳሪያ ነበር። ሃጫሉ በዚህ ዜማው ስለ ከተሞች መስፋፋት፣ ስለ ገበሬዎች መፈናቀል፣ ስለ መሬት መነጠቅ፣ ስለ ወንድሞቹ መታሰርና ስለ ህዝቡ ሰብአዊ መብት መገፈፍ አንጎራጎረ። ማለንጂራ የህዝቡን የውስጥ እሳት ሮሮና የአመታት ብሶት ፍንትው አድርጎ ያወጣ የለውጥ መዝሙር ሆነ። ዘፈኑ በተለቀቀ በማግስቱ መላው የኦሮሚያ ወጣት አደባባይ ሲወጣ ይህንኑ ዘፈን እየዘፈነ በዜማው እየተመራ ፍርሃቱን ሰብሮ መብቱን ይጠይቅ ጀመር። ሃጫሉ በኪነ ጥበብ ኃይል ብቻ የህዝብን ንቅናቄ መምራት እንደሚችል በተግባር አሳየ። መድረክ ላይ ሲወጣ ያለው ወኔ፣ የድምፁ ኃይለኝነትና በቃላቶች ውስጥ ያለው እውነት ተራውን አድማጭ ወደ ታጋይነት የሚቀይር አስማት ነበረው። እነጋሙ ወሪ አሜሪካ እነጋሙ ጀቻ ጅርቱ ijoolleen Gojjam jirtu, Gojjam Matakkal jirtu, ijoolleen Raayyaa jirtu, Raayyaa Raayituu jirtu, ijoolleen Walloo jirtu, Walloo Kamisee jirtu, ijoolleen Wallaggaa jirtu, ijoolleen Arsii jirtu, ijoolleen Booranaa jirtu, ijoolleen Tuulamaa jirtu. ይህ ዜማ ዘፈን ብቻ አልነበረም። የአንድ ትውልድ የነጻነት አዋጅ፣ የለውጡ ዋነኛ ማገዶና የሃጫሉ ሁንዴሳ የኪነ ጥበብ አብዮት ቁንጮ ነበር። በ2010 ዓ.ም በአዲስ አበባ በሚሊኒየም አዳራሽ በተዘጋጀው የኦሮሞና የአማራ ህዝብ የባህል ትስስር መድረክ ላይ ነበር። በወቅቱ የሀገሪቱ ከፍተኛ የፖለቲካ መሪዎች፣ ሚኒስትሮችና ታዋቂ ግለሰቦች በአዳራሹ የፊት ለፊት ወንበር ላይ ተቀምጠው ነበር። ብዙዎች በዚያ መድረክ ላይ ፍርሃት ወርሷቸው የነበረ ቢሆንም ሃጫሉ ግን ወደ መድረኩ የወጣው የህዝቡን እውነተኛ መልእክት ሳያድበሰብስ ለማድረስ ነበር። መድረኩ ላይ ቆመው አይኖቹን ወደ ባለስልጣናቱ ቀጥ አድርጎ በመመልከት መላውን ሀገር ያንቀጠቀጠውንና ለዘላለም የሚታወሰውን ያንን ታዋቂ ንግግሩን አደረገ። ፈረስ ያደርሳል እንጂ አይዋጋም፣ የሚዋጋው ጋሻና ጦር ይዞ ጠላትን የሚጋፈጠው ሰውየው ራሱ ነው። እኛ ደግሞ ፈረሳችንን ጭነናል፣ ልጓማቸውንም አጥብቀናል፣ ወደፊት እንጂ ወደ ኋላ እንመለስም ሲል ተናገረ። ይህ ንግግር በወቅቱ የነበረውን የለውጥ ወኔ ቀሰቀሰ። ፍርሃትን ማጥፊያና ለህዝብ መብት እስከ መጨረሻው የቆረጠ መሪ ከያኒ መሆኑን ያሳየበት ወርቃማ ቅጽበት ነበር። ሆኖም ግን የሃጫሉ ፍልስፍና አንዱን ጥሎ አንዱን ማንሳት አልነበረም። እሱ ማግለልና መገፋፋትን አጥብቆ ይቃወም ነበር። የሱ ብሔርተኝነት ሌላውን የሚጋፋ ሳይሆን የራስን መብት እያስከበሩ ከሌላው ወንድም ህዝብ ጋር በፍቅርና በእኩልነት መኖርን የሚያስረግጥ ነበር። ሁልጊዜም በአንደበቱ የሚለውና በተግባር የሚያምንበት ፍልስፍናው እንዲህ የሚል ነበር። እኔ ማንነቴን ሳከብር፣ ታሪኬን ሳስጠብቅ ያንተን ማንነት አልጠላም፣ አላንቋሽሽም። ነገር ግን እኔነቴን እንድክድ፣ ታሪኬን እንድረሳ አታድርገኝ። በጋራ ለመኖር መከባበር መቅደም አለበት የሚል ነበር። ሃጫሉ ለህዝቡ የነበረው ፍቅርና ለፍትህ የነበረው ጥማት በቃላት ብቻ የተገደቡ አልነበረም። ንግግሮቹ ሁሉ የእውነት፣ የድፍረትና የትህትና ውህዶች ነበሩ። ለዚህም ነው ንግግሮቹና ፍልስፍናው ዛሬም ድረስ በአድናቂዎቹ ልብ ውስጥ እንደ ህያው መመሪያ ሆነው የሚኖሩት። ኦሮሞን አጀሲና በቃ ኦሮሞን እንዱኢን ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ሃጫሉ ሁንዴሳ ከመድረክ ጀርባ የሙዚቃ ሰው ብቻ አልነበረም፣ አፍቃሪ ባልና አሳቢ አባትም እንጂ። ካደገበትና የልጅነት ፍቅሩ ከነበረችው ውድ ባለቤቱ ፋንቱ ደምሴ ጋር ትዳር መስርቶ 3 ውብ ልጆችን በማፍራት በትህትናና በደስታ ይኖር ነበር። የቤተሰቡ ፍቅርና ለሀገሩ ያለው አደራ እኩል በውስጡ ይመላለሱ ነበር። የ2012 ዓ.ም ሰኔ ወር አጋማሽ ሃጫሉ በኦኤምኤን ቴሌቪዥን ስቱዲዮ ቀርቦ ረጅም ቃለ መጠይቅ አደረገ። በዚያ ምሽት እንደ ሁልጊዜ ሁሉ ፍርሃት ባጠገቡ አልነበረችም። ስለ ኢትዮጵያ ታሪክ፣ ስለ
የቀደሙት ነገስታትና መሪዎች ሐውልት፣ ስለ አዲስ አበባ መሰራረትና ስለ ህዝቡ የወደፊት ዕጣ ፈንታ በግልጽ በድፍረትና በማያወናብድ ቃላት ተናገረ። ይህ ንግግሩ በሀገሪቱ የፖለቲካ ምህዳር ውስጥ ትልቅ ማዕበል፣ ከፍተኛ ክርክርና ውይይት ፈጠረ። በተመሳሳይ ወቅት ሃጫሉ ሌላ ትልቅ ታሪካዊ ስራ አጠናቆ ለህዝቡ ለማቅረብ የመጨረሻው ምዕራፍ ላይ ደርሶ ነበር። ይህ ስራው ከሞቱ በኋላ የወጣው ማልመሊሳ የተሰኘው ሶስተኛና የመጨረሻ አልበሙ ነበር። ጃራ በኮፍ ዱአ ቱሬ ኩኖ ሀረስዱ ማልመሊሳ ማልመሊሳ ማልጋ መልሊሳ ማልመሊሳ ማልመሊሳ ማልሜ መልሊሳ tokkon du'a tokkon ajjeesisa dhufa darba nu hindumaan cabsa keenya malee sanuma saneessa maal mallisa keenya maal mallisa በዚህ አልበም ውስጥ ያካተታቸው ስራዎች ሃጫሉ ስለ ራሱ መሄድ፣ ስለ ጊዜው መክፋትና ስለ ሀገሪቱ ጣፈንታ አስቀድሞ በትንቢት መልክ ይዘፍናቸው ይመስሉ ነበር። ጊዜው ክፉ ነው፣ ወንድም ወንድሙን የሚከዳበት ነው እያለ በዜማው ያስጠነቅቅ ነበር። ያ በቴሌቪዥን ቀርቦ የተናገረው ንግግርና የአልበሙ ዝግጅት በብዙዎች ዘንድ መነጋገሪያ በሆነ በጥቂት ቀናት ውስጥ የማትረሳው ጥቁሯ ምሽት መጣች። ሰኔ 22 ቀን 2012 ዓ.ም ቦታው አዲስ አበባ ገላን ኮንዶሚኒየም አካባቢ ነው። ከምሽቱ 3 ሰዓት አካባቢ ሃጫሉ መኪና ውስጥ እያለ በጨለማ የተሸሸጉ ጨካኞችና ባልታወቁ ገዳዮች የተተኮሱ ጥይቶች የመኪናውን መስኮት ሰብረው ገቡ። እነዚያ ጥይቶች የታለሙት በአንድ ድምጻዊት ደረት ላይ ብቻ አልነበረም። የአንድን ሕዝብ ተስፋ ለመቅጠፍ የተተኮሱ የክፋት ጥይቶች ነበሩ። የሃጫሉ ሁንዴሳ ሕይወት ማለፍ ከተሰማበት ከዚያች ከሰኔ 22 ፀሐይ መጥለቅ በኋላ መላው ሀገሪቱ ወደማይታወቀውና ወደማይገመት ከባድ ማዕበል ውስጥ ገባች። የጀግናው መውደቅ የፈጠረው ሕዝባዊ ቁጣና ድንጋጤ ማዕበል ሆኖ ሀገሪቱን አናወጣት። በሺዎች የሚቆጠሩ ወጣቶች ወደ አደባባይ ወጡ። ንብረቶች ወደሙ። በሚያሳዝን ሁኔታም በመቶዎች የሚቆጠሩ ዜጎች ህይወታቸውን አጡ። ህዝቡ ያጣው ተራ ድምጻውያን ብቻ አልነበረም። በችግሩ ጊዜ አብሮት የሚያለቅሰውን፣ በደስታው ጊዜ አብሮት የሚፈነጥዘውን፣ ጥበብንና መሪነትን በአንድነት ያጣመረውን የልብ ወዳጁን ጭምር ነበር። የሃጫሉ ሞት በኦሮሚያ ክልል በሙሉ ከፍተኛ ተቃውሞችን ያስነሳ ሲሆን ይህም በሚያሳዝን ሁኔታ በርካታ ሰዎችን ለሞት ዳርጓል። ይህ የቁጣ ማዕበል ሀገር ውስጥ ብቻ አልተገደበም፣ ከኢትዮጵያ ውጭ ማስተጋባ። በዚያው በደረሰው ከባድ ግጭት ውስጥ የሃጫሉ አጎትም ጭምር ህይወቱ አልፏል። ታዲያ የሃጫሉ ሞት የፖለቲካ ውጥረቱን ማፈነዳው። ታዋቂው የሚዲያ አክቲቪስት ጃዋር መሐመድ ለሃጫሉ ሞት በፌስቡክ ገጹ ላይ በሰጠው ስሜታዊ ምላሽ ሃጫሉን ብቻ አልገደሉትም፣ እንደገና የኦሮሞን ብሔር ልብ ላይ ነው የተኮሱት። ሁላችንንም ልትገድሉን ትችላላችሁ፣ በፍጹም ልታቆሙን አትችሉም፣ በፍጹም በማለት መልእክት አስተላለፈ። ይህ ሁሉ አልፎ የቀብር ስነ ስርዓቱ በትውልድ ከተማው በአምቦ ሲፈጸም ጭምር ውጥረቱ አልበረደም ነበር። የቀብር ስነ ስርዓቱ በሚፈጸምበት ወቅት በነበረው ግጭት የተለያዩ ሰዎች ተመተው ሲሞቱ አንዳንዶችም ቆስለዋል። በአምቦ የሚገኘው የተቃዋሚው የኦሮሞ ነጻነት ግንባር አባል የሆነው ፊለን ባር ኡማ የጸጥታ ኃይሎች ተኩስ ሲዘነዝሩ ሰዎች ወደ ቀብር ስነ ስርዓቱ እንዳይሄዱ ተከልክለዋል ሲል የነበረውን ከባድ ሁኔታ ገልጿል። ከ3 ቀናት ብርቱ የሀዘንና የውጥረት ቀናት በኋላ የመጨረሻው የሽኝት ቀን ደረሰ። ሰኔ 25 ቀን 2012 ዓ.ም የሃጫሉ አስክሬን ከመዲናዋ አዲስ አበባ ተነስቶ የልጅነት ትዝታዎቹ ወደታተሙበት ወዳደገበትና ታሪኩ ከተነሳበት ወደ ትውልድ ከተማው አምቦ ወደሚገኘው ስታዲየም ተወስዶ በናስ ባንድና በፈረስ ላይ በተቀመጡ ሰዎች በክብር ታጅቦ ነበር። አምቦ ከተማ ጀግና ልጇን ለመቀበል ሙሉ በሙሉ ጥቁር ለብሳ ነበር። ከመንገድ ዳር እስከ መቃብሩ ስፍራ ድረስ የተሰለፉት በሺዎች የሚቆጠሩ አፍቃሪዎቹ አረጋውያንና ወጣቶች በእንባ የታጠበ ፊታቸውን ወደ ሰማይ እያነሱ ይጮሁ ነበር። በኋላ ላይም በቤተሰቡ ፍላጎት መሰረት በከተማ ውስጥ በሚገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኑኤል ደብር ተቀበረ። በአምቦ አማኑኤል ቤተክርስቲያን በተፈጸመው በዚህ ታሪካዊ የቀብር ስነ ስርዓት ላይ የሃጫሉን አስክሬን በክብር ለመሸኘት ቤተሰቦቹ፣ የቅርብ ጓደኞቹና የኪነ ጥበብ ባልደረቦቹ ተገኝተው ነበር። ሙሉ 6 ዓመታት ቢያልፉም አሁንም ድረስ በባለቤቱ፣ በልጆቹ፣ በቅርብ ወዳጆችና በሚሊዮኖች በሚቆጠሩ አፍቃሪዎቹ ዘንድ የተፈጠረው ከባድ ሐዘንና ትልቅ ጠባሳ አልተሻረም። ድምጹን በሰሙ ቁጥር፣ ቃለ መጠይቆቹን በትዝታ በተመለከቱ ቁጥር ያ ህመም ዛሬ እንደተፈጠረ ሆኖ ያንቀጠቅጣል። እሱ በሙዚቃው የለኮሰው የነጻነት፣ የእኩልነትና የማንነት ኩራት በኢትዮጵያ የኪነ ጥበብ ሰማይ ስር ለዘላለም ሲያስተጋባ ይኖራል። ዛሬ ላይ አካሉ በአምቦ ምድር አፈር ቢሸሸግም ያ ያንቀጠቀጠው ድምጽና ለዓላማው የቆመው ጽኑ አስተሳሰቡ ግን መቼም አይሞትም። የሃጫሉ ያለ ጊዜው መቀጠፍ ዛሬም ድረስ በኢትዮጵያ የኪነ ጥበብና የፖለቲካ
ምህዳር ላይ የማይተካ ትልቅ ክፍተትና የማይረሳ ጠባሳ ጥሎ አልፏል። ውድ የትዝታ ኢንተርቴንመንት ተከታታዮች ይህንን ታሪካዊና ልብ የሚነካ የጀግናውን የህይወት ጉዞ ስትመለከቱ ምን ተሰማችሁ? በተለይም ነገ 6ኛ ዓመት መታሰቢያው በመሆኑ ለሃጫሉ ሁንዴሳ ያላችሁን ትዝታና ፍቅር በኮሜንት መስጫ አጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች አፍቃሪዎቹ እንዲደርስ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ጃራ tokkoof du'aa ture kunoo har'as duule malmallisa malmallisa maadga mallisa malmallisa malmallisa maalmee mallisa tokkoon du'a tokkoon ajjeesisa dhufaa darba nu hinnumaan cabsa keenya mallee sanuma saneessa malmallisa keenya malmallisa jaarraa tokkoof du'aa ture kunoo har'as duule malmallisa malmallisa maadga mallisa malmallisa malmallisa maalmee mallisa